ሰዎች ስላንተ ክፋት ወይም የሚያዋርድህን ነገር ሲናገሩ አንተ ራስህን ተመልከት። ያን ጊዜ እግዚአብሔር ይረዳሃል፣ ይቀድስሃል፣ ያነጽሃል፣ ያሳድግሃል። ወደ አንተ የሚወረወሩ የሰዎችን ቃላት ሁሉ እንደ መለኮታዊ እንክብካቤ ቆጠራቸው ነው። የእግዚአብሔር እጅ ነው። የእግዚአብሔር እጅ አድርገህ ቆጠራቸው እንጂ የሚወጋህ ጦር አድርገህ አትቁጠረው። የዛ ጊዜም እነዚያ አንተን ራሱ ማንጻት ይጀምራሉ። እንደ እሳት ናቸው። እኛ ወርቅ ብንሆን ወርቁ ላይ ያሉ ትንንሽ አፈሮች ወይም ሰም ቢኖሩ የሚያቀልጣቸው እንደ እሳት የሚለበልብ ፈተና ነው። ያ እግዚአብሔር እኛን ለማጥራት የሚጠቀምበት ከውርና እሳት ነው።